አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አከም ጅርተን ነገ ጅርተኒ። እንደምታዩት ቪዲዮ መቅረጽ በጣም ወዳለሁኝ፣ ግን ፖስት ማድረግ አልወድም። ይሄን ቪዲዮ የቀረጽኩት ከ2 ዓመት በፊት ነበረ። ዛሬ እንግዲህ የቪዲዮዎችን ማጽዳት ዘመቻ አድርጌ ይሆነኛል፣ ለመስታወሻ ይሆናል፣ ለእናንተም ይጠቅማል። ወይ ደግሞ አኗኗራችንን የዩኬ ስታይላችንን እንዴት ቢዚ እንደምንሆን ምን አይነት ስራ እንደምንሰራ ሼር ላድርግላችሁ ነበረ። ትንሽ ቪዲዮ ነበር ከ2 ዓመት በፊት የሰራሁት። እንደምታዩት በጠዋት ነበር የተነሳሁት። 7 ሰዓት ተነስቼ ነው ጅቡ እያልኩኝ ኩሽና ገባሁኝ። ይህንን ኦርደር እየከፈትኩኝ እዚህ ጋር ፉል ነበረ የጀመርኩት። ከዛ በኋላ ደግሞ ካሮት ሶስም ልሰራ ካሮት እየፈገፈኩኝ፣ በዛው መካከል ደግሞ ፉሉ ሲደርስ ይህንን ማሽን መጠቀም ስላለብኝ ነው በመካከል የቀፈትኩኝና መጠቀም የጀመርኩኝ። ይህም ማሽን ከቲክቶክ ላይ ነው የገዛሁት። እንትን የሚያደቀውን ነገር ግን የተለያየ ሳይዝ አለው። በትልቁ ቢገኝ በጣም አሪፍ ነው፣ ምክንያቱም ለብዙ ነገርም ይሆናል ለእንጀራም ይሆናል። እና እኔ ትንሹን ነው ያገኘሁት። ፉሉ እንደምታዩት ምን አይነት ፉል ነው የሰራሽው ብላችሁ ከጠየቃችሁኝ ስቴፕ ባይ ስቴፕ አሳያቸዋለሁ። እንግዲህ እኔ በትንሽ ትንሽ ነው ቪዲዮ ረዥም እንዳይሆን ፈልጌ በትንሽ ነው እያሳየኋችሁ ያለሁት። ሽንኩርቱ በስሎ ካሮቱን ጨምሬበት በመካከል ደግሞ ሻዩን ደርሷል። ሻዩንም እየገለበጥኩኝ ነው። እንደምታዩ ሻይ ስታይሌ እንደዚህ ነው። አንዳንዴ ምጅር ማረገው ሱካር ጨምሬ የፈላ ውሃ ከላይ ጨምራለሁ። ትንሽ ከቆየሁኝ አሪፍ የሆነ ሻይ ነው የሚሆነው ለእኔ። እና ስቾክል ነው እንደዛ ምሰራው እንጂ በስርዓቱ በክትሌ ነው የምጠቀመው፣ በረድስት ወይ ደግሞ በሌላ አደርጋለሁ። እዚህ ጋር ደግሞ ልጆቹን እያነሳሁኝ ነው፣ ምክንያቱም ትምህርት ቤት አለባቸውና መጀመሪያ የሴቶች ክፍል ገብቼ ሴቶቹን አነሳሁኝ። ከዛ የወንዶቹንም ጀምሬ አነሳሁት። እስከዛ ደግሞ ይሄው ካሮት ሶሴ እንደዚህ እየበሰለልኝ ነው። ከዛ በኋላ ያ ሲንኩን አጠባ ገባሁኝ፣ እቃውን ለማጠብ ማለት ነው፣ ቆሻሻ እቃዎቹን ለማጠብ እና ሲንኩን ጀምሬ ያለሁኝ። ከሲንኩ እቃዎችን ማጣጠብ ጀመርኩኝ። ቶሎ ብዬ ለማጠብ ነው እየሞከርኩኝ ያለሁት። ቶሎ እያጠብኩኝ አካርጋ ጅርተን ከነ ደደፊ ሊቆባ ሰዓት ይለረረገ ሄጅራ ኮኒት ነው ኤገተኩነ ብቻን ነቀ ይህኛውም እየጠበኝ ነውና እችኛዋን የስጋ ጥብሷን ውሃ አጠጣኋት። አጠገቡ ያለው የዩኑስ ፍላወር ከትምህርት ቤት ያመጣትንም አጠጣኋት። ከዛ በኋላ እያያችሁት ነው እንግዲህ ካሮቴ እየደረሰ ደርሷል። ኦልሞስት ደረሰ። ቁርሱ ያለኝን ነው አሁን ያዘጋጀሁን ያለሁት። ቶስት የሚፈልግ ቶስት፣ ዳቦ የሚፈልግ ዳቦ። እዚህ ጋር ደግሞ ለልጄ ሆት ቾኮሌትን እየሰራሁለት ነበረ። እሱን እንትን እያደረግኩኝ ያዘጋጀሁኝ። እንደምታዩት ነው እንግዲህ ቤት ያፈራውን ነው የምንሰራው። ቤት ያለውን ነው እኔ ሁሉ ነገር ግልጽ ነው ማሳያችሁ። እና ይሄው እዚህ ጋር እያዘፈንኩት ነው ሆት ቾኮሌቱን። የሱን ሻይ ደግሞ ቅድም ያያችሁት ሻይ ይሄን መስሎልኛል። እንደዚህ አምሮ ደቂቃ ሲቆይ 5-10 ደቂቃ ሲቆይ እያማረ ይሄዳል። ፉሉ ደግሞ እዩት እንግዲህ እንዴት እንደሚያምር ልነግራችሁ አልችልም። እዚህ ጋር የቁርስን የጀመርኩኝ የኔ ስሙዚ ነበረ። ስሙዚን እንደዚህ ቅልቅል አድርጌ ጠጥቼ ተዘጋጅ ለስራዬ እየተዘጋጀሁኝ ነው ያለው። እንደዚህ ሲዘጋጅ ደግሞ ቶሎ ብዬ ነው፣ ምክንያቱም በጣም ረፍዶብኛል። እና እሱን አልጠጣሁኝም እንዴ ለካ ጠጥቻለሁ ብዬ ነበር ያልኩኝ። እና እዚህ ጋር ይሁኝ ገለበጥኩት። ዘመና አስተካከልኩኝ፣ ምክንያቱም በጣም ቾክዬ ነበረ። እና ይሄው እንደምታዩት ነው። የግድ የሚያምር ቤት፣ የግድ ድምቅ ያለ ቪዲዮ፣ የግድ የሚያምር ቪዲዮ ማለት የለባችሁም። እና የሚያምር ቦታ፣ ደስ የሚል ቦታ፣ ድምቅ ያለ ቦታ ማለት ሳይሆን ሪሊ ቪዲዮ መስራት ደስ ይላል። እና ማለት የማብራት ቦታ የሚበራ ቦታ ሳይሆን ሪሊ እና የራሳችን የሆነ ህይወት ለእናንተ ሼር ማድረግ አንዳንዱ አስፈላጊ ነው። እንግዲህ አሪፍ ቪዲዮ እንደሆነ ተስፋ አደርጋለሁ። ቪዲዮ ከወደዳችሁት ላይክ አድርጉ። የስራ ቦታ መጣሁኝ ምንም
ብቻዬን ነው ጠዋት የምሰራው። እንደዚህ ወደ ውጭ እያወጣሁኝ ያኛውን እየከፋፈትኩኝ ክሊን እስከምጀምር ድረስ እንደዚህ እየከፋፈትኩኝ ነገር ከዛ በኋላ የቆሻሻ ምናምን ቦታ ካለ ጠራርጋለሁ። ከዛ ከስተመርም ከመጣ አስተናግዳለሁ። ሶስት ሰዓት ነው እንግዲህ እንደምታዩት በቅላዎቹን እየከፋፈትኩኝ ነው። በቅላዎቹ የተለያየ ቦታ ነበረ። እዚህ ቦታ ይሄ ቤት አሁን ቆይታ ሌላ የምሰራው አሁን ይሄኛው አይደለም የምሰራው። እንደምታዩት ሁሉንም ማብራቶችን እያበራሁ ነው። ጽዳት እስከጀመረ ድረስ እንደዚህ ውስጡን የሚበራና ክሊን የሚደረግ ቦታ ካለ ክሊን ላደርግ ነው። በዚህ መካከል ደግሞ ከስተመር መጣ። ከስተመሩን ለማስተናገድ ኮፊ ላቴ እየሰራ ነው። ቴክኖሎጂ ኮፊ ነበር የፈለገው። በዚህ ቴክኖሎጂ እንደዚህ ባሪስታ ሰርቲፊኬትም ይዣለሁኝ። ባለፈው አመት ወስጄ ነበረ። ለብቻዬ መክፈት ኢንሻአላህ ለካለ የሚችል ይመስለኛል። እና እስከዛ ግን እንደዚሁ እንሰራለን ማለት ነው። እንደዚህ አይነት ስራ ነው የምንጀምረው። እና እንደምታዩት እንደዚህ አሳምሬ ለሰውዬው ልሰጠው ነው። እንደዚህ ልብ ቅርጽ አድርጌው ማለት ነው። እንደምታዩት እና ይሄው እዚህ ጋር ደግሞ በጣም አልወደው ስራ ነው እየሰራሁ ያለው። እና እዚህ ጋር አንዳንዴ እስከሚገኝ ማሽን ውስጥ የሚገዙ ድረስ እንደዚህ ሞልቼ ትንሽ የቤት የሚደፋብኝ በጣም የሚያናገኝ ፓርቲ ነው። ሁሉም ስራ ሁሉም ሀገር አንድ አይነት የሚከብድ ስራ አለ፣ አንድ አይነት የሚከብድ አለና እንደዚህ እየሰራን እንኖራለን። አንዳንዴ ማለት ነው ቤት መቀመጥ የለም፣ ያገኘንን ነው የምንሰራው። ያገኘሁት ነው የምንሰራው እና እንግዲህ እዩት እንዴት እንደማደርግ። እዚህ ጋር ደግሞ ሰደቃም አለ። ይሄንን ቂጣ ፍርፍር አድርጌ ጧት ለነዚህ ይሰጣለሁ። ከዛ ደግሞ አጠጣሁት። ከዛ እንደምታዩት እንደዚህ ነበር የዋልኩኝ። ከዛ ወደ ቤቴ ደግሞ ማታ ገባሁ 10 ሰዓት በኋላ። ባይ ቪዲዮ ደስ ካላችሁ እንግዲህ ሰፖርት አድርጉ።